በመርሃ ግብሩ ላይ ንግግር ያደረጉት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የአዳዲስ ኮማንዶዎቹ ወደ ሰራዊቱ መቀላቀል የመከላከያ ሰራዊት አቅምን እንደሚያጠናክር፣ በተቃራኒው ደግሞ የጠላትን አቅም የሚያሽመደምድ መሆኑን ገልጸዋል። ከሁሉ ነገር በፊት ሀገር ይቀድማል የሚሉት ፊልድ ማርሻል ብርሃኑ ጁላ የሀገር መከላከያ ሰራዊት ሀገር ለማፍረስ የሚሰሩ ጽንፈኞችን እየመከተ እንደሚገኝ ገልጸዋል። መከላከያ ሰራዊት የኢትዮጵያ ምሽግና መከታ ነው። የባዳን ተላላኪ ባንዳዎች ጠመንጃ አገር ያፈርሳል። እኛ እየሰራን ያለነው አገር ለማፍረስ የሚተጉ ጽንፈኞችንና ነውጠኞችን መመከት ነው። የፈለገ ፕሮፓጋንዳ፣ የስነልቦና ጦርነትና ማጠልሸት ቢሰሩ የማንንበረከክ በቦምብ አረር ያልተንበረከክን የአገር ልዕልና ጠባቂ ምርጥ ኢትዮጵያውያን ዜጎች ነን። የኢትዮጵያ ታሪካዊ ጠላቶች ኢትዮጵያን ፊት ለፊት ገጥመው ማሸነፍ እንደማይችሉ ሲረዱ በእጅ አዙር ኢትዮጵያን ለማዳከም መስራትን መርጠዋል። እነዚህ ጠላቶች የውስጥ ባንዳዎችን በመጠቀም ችግሮችን ለመፍጠር ጥረት እያደረጉ ቢሆንም እየገጠማቸው ያለው ግን በመከላከያ ሰራዊቱ ብርቱ ክንድ መሰበር ነው። ታሪካዊና ወቅታዊ ጠላቶቻችን አገራችንን ከምስራቅ አፍሪካ ካርታ ለማጥፋት ለዘመናት ቢሞክሩም አልቻሉም። በዚህ ክፍለ ዘመን ደግሞ በእጅ አዙር መዋጋትን መርጠው በራሳችን ባንዳ ልጆች እየሞከሩን ነው። ምክንያት እየደረደረ ጫካ የገባው ባንዳ፣ ስደተኛ ባንዳና ሰርጎ ገብ ባንዳ የገዛ አገሩን አደጋ ላይ ለመጣል የሚወራጨው በታሪክ የለመደውን የውጭ ጠላቶችን ጉዳይ ተጭኖ ኢትዮጵያን የማዳከምና የማፍረስ ተግባር መተዳደሪያ ስላደረገው ነው። ጠላትማ ጠላት ነው፣ አስቀድሞ መምታት አሾክሻኪውን ነው ብለው አባቶቻችን በነገሩን መሰረት አሾክሻኪውን መስበር እጅግ ጎልቶ